ዘመን በኢትዮጵያ አረንጓዴ ተራሮች የምትገኝ አንዲት ውብ መንደር ነበረች። በዚህ መንደር ውስጥ ደግና ታታሪ የሆነ አንድ ነጋዴ ይኖር ነበር። ነጋዴው ከአንድ ተራራ ወደ ሌላ ተራራ እየተጓዘ ዕቃዎችን ከገበያ ገዝቶ ለሰዎች በማድረስ ይታወቃል። የሱ ዋነኛ ረዳት ደግሞ አንድ ትልቅና ጠንካራ አህያ ነበረ። አህያው ቁመናው ያማረ፣ ጆሮቹ ረጃጅም፣ ጸጉሩ ደግሞ አመድማ ነበር። ነጋዴው ለአህያው በጣም ያስባል። በየቀን ጠዋት ጸጉሩን ያበጥረዋል፣ ንጹህ ውሃ ያጠጣዋል፣ እንዲሁም የሚጣፍጥ ገለባና ጥራጥሬ ይቀልበዋል። ይሁን እንጂ ይህ አህያ አንድ ትልቅ ችግር ነበረበት። እሱም ከጌታዬ በላይ እኔ ብልህ ነኝ ብሎ ማሰቡ ነበረ። ሁልጊዜ ጠዋት ነጋዴው ሸክሙን በአህያ ላይ ሲጭን አህያው በልቡ እንዲህ ይላል፣ ይህ ሰውዬ ሁልጊዜ ለምን ያደክመኛል? እኔ እኮ ካልፈለኩኝ መሸከም አልችልም እያለ ያጉረመርማል። ነጋዴው ግን አህያው ማጉረምረሙን እንደ ትጋት ቆጥሮት ጎሽ የኔ ታታሪ እያለ ያበረታታው ነበር። አንድ ቀን ግን ይህ ኩሩ አህያ በራሱ ሞኝነት ትልቅ ትምህርት የሚያገኝበት ጉዞ እንደሚጀምር አላወቀም ነበር። አንድ ቀን ጠዋት ፀሐይ ገና ከደመናው ጀርባ ብቅ ስትል ነጋዴው አህያውን ወደ በረሃ ወስዶ ብዙ ኩንታል ጨው ጫነበት። ጨው በጣም ይከብዳል። አህያው ገና ጉዞ ሳይጀምር ላቡ መፍሰስ ጀመረ። ዛሬስ ጌታዬ ጨከንክብኝ፣ ይህ ሁሉ ሸክም እንዴት እችለዋለሁ እያለ በከባድ እርምጃ መጓዝ ጀመረ። ወደ ገበያው ለመድረስ በመንገዳቸው ላይ አንድ ትልቅና ጥልቅ ወንዝ መሻገር ነበረባቸው። ወንዙ በጣም ንጹህና ቀዝቃዛ ነበር። አህያው ወንዙ ውስጥ ገብቶ መሃል ላይ ሲደርስ ድንገት በጭቃ ተንሸራቶ ውሃ ውስጥ ዘጭ ብሎ ወደቀ።